እና ስለምትመክሩኝ በጣም ነው የማመሰግነው። በጣም እወዳችኋለሁ። ከዛሬ ያስቀየምኳችሁ ይቅርታ አውቃለሁ። ይቅርታ በቂ ነገር ሊሆን አይችልም፣ ግን ያው ከዚህ በኋላ ራሴን አርሜ እመጣለሁ ማለት ነው። እና ተይ እናቴ ተይ፣ ሆድ አታስብሽኝ። እኔ የዋህ ነኝ። ምን አለች? ራሴን አርሜ እመጣለሁ። ኧረ እባክሽ አትምጪብን፣ እውነት አትምጪብን፣ እዛው ቅሪ። ጭራሽ ሰክረሽ መተሽኝኝ ማለት ጀመርሽ። ጉድ እኮ ነው። ለመከራችሁኝ በጣም ይቅርታ፣ በጣም ይቅር። እናታታ የመከሩሽን ይቅርታ የምትጠይቂያቸው ሰክረሽ ነው? ጉድ እኮ ነው እናንተ። አፏ ሁሉ ተሳስሯል እኮ መልኳ ሁሉ ተቀያይሯል። ይቺ ልጅ የማውቃት እኔ ከብሩኬ ጋር ከሀይሚ ጓደኛ ከብሩኬ ጋር ቪዲዮ ስትሰራ ነበረ። ያው ትንትላለች ማለት ትመጻደቃለች ስታወራ ማለት ነው። ነገር ግን አሁን ደግሞ በስካሩ ባሰባት። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላኛው ደግሞ የፊዮና ጉድ ነው። የፊዮናን ጉድ ወጥቷል። እንግዲህ በሆነ ልደት ላይ ደብቅ ያለው ብላ ብታስብም አልተደበቀም ማለት ነው። እንደምታዩት ጭኗ ላይ ታች ጭኗ ላይ ማለት ነው ቬብ አስቀምጣለች ማለት ነው። ቬብ ማለት ይሄ ሺሻ ማለት ነው። ትንሿ ሺሻ በቻርጅ የምትሰራዋ ሺሻ የምታጨስበት ነበር። ነገር ግን ቪዲዮ ሲያነሷት ወይም ቪዲዮ ሲቀርጿት ነው መሰለኝ ታች እግሯ ጭኗ ላይ ያስቀምጠዋለች ማለት ነው። እኔ የምለው የኢትዮጵያ ታዋቂ ዩቲዩበሮች እና ቲክታከሮች ወዴት እየሄዳችሁ ነው? ወዴት እየሄዳችሁ ነው? እኔ ከነሱ በላይ ደግሞ በዚች በፊዮና ፎቶ የተሰጠ ኮመንት አንዳንድ ኮመንቶች ማለት ነው። በተለይ የማዳን ቅመሞች እኔን ቀምሼዋለሁ፣ ይጥማል፣ ምን ችግር አለበት ታጪስበት፣ እናንተ ማፈሪያዎች ማለት ነው። ማፈሪያዎች በዚህ ውስጥ ምን እንደሚደረግበት እስታውቃላችሁ? ይህ አውቃችሁ ነው ወይስ እንዴት ነው? ይጥማል እኮ ስትሉ የሰማሁት ማለት ነው። እኔ ብዙ ኮመንት አይቻ እንዳለ ከመጀመሪያ ጀምሮ እስከ መጨረሻው ድረስ አንብቤዋለሁ። ታጪሳ ምን ችግር አለበት? እንዲሁም ደግሞ ቀምሼዋለሁ፣ ማዳሜ አጪሳ ባስቀመጠችበት ቀምሼዋለሁ፣ ይጥማልም የምትሉ አላችሁ ማለት ነው። እኔ ለእናንተ ምን ልሁን? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ ስሟ ባላቀውም አልወቀው እኔ አልወቀው እቺ ቀበጥ የሆነች ሴትዮ ማለት ነው ስትቀብጥ በጣም ነበር የምታስጠላኝ ማለት ነው። ጭራሽ ከቅብጠቷን በስተጀርባ ደግሞ መጥፎ ልማድ አለባት መሰለኝ። ጭራሽ ሰክራ ቲክቶክ ሰራች ማለት ነው። ሰክራ ጠንብዛ እንግዲህ እያወጡባት ነው በዚህ ሰሞን ማለት ነው። ያስቀየንኳችሁ ይቅርታ፣ ከዚህ በኋላ በቃ ታርሜ እመጣለሁ አለች ማለት እንደው አንቺ ብትታረሚም አትታረሚም እውነት ለመናገር ያው ከስህተቱ የማይማር ሰው ማንም የለም። ያው ከስህተቱ ተምሮ ይቅርታ ጠይቆ ወደ ጥሩ ነገር ከመጣ ደስ ይላል ማለት ነው። ነገር ግን የሚያደንቁሽ፣ የሚያከብሩሽ፣ የመከሩሽ ከጎንሽ ያሉት በእንደዚህ አይነት መልኩ ነው ይቅርታ የምትጠይቂያቸው። ጭራሽ ጥንብስ ብለሽ የፊትሽ ከለር እስከሚጠፋ ድረስ አፍሽን እስከሚተሳሰር ድረስ እዛ ጠጥተሽ ተግተሽ ይቅርታ ከጥፋቴ ታርሜ እመጣላችኋለሁ። ምን ማለት ነው? አሁንም እኮ እዛው እንደተዘፈቅሽ ነው፣ ጥፋትሽ ላይ ነው ያለሽው ማለት ነው። እኔ የምለው ታዋቂ ዩቲዩበሮች እና ቲክታከሮች ወየት ናችሁ? ወየት ናችሁ ማለት ነው። እኔ የምለው እንዴ እውቅና እንደዚህ ያደርጋል እንዴ? ታዋቂ መሆን እንዲህ መስመር ያስታል እንዴ? እንደዚህ ከሆነ ለምን ጭንቅር ብሎ አይቀርብንም? ቤተሰብ አሁን እናንተ ማለት ነው አንድ ሰው እኮ ሶሻል ሚዲያ ሲወጣ የሆነ ነገር በቃ ከራሱ ተሞክሮ ወይም ደግሞ ከራሱ የሆነ ነገር ህዝቡን ሊያስተምር ነው አይደለ? ወይ ሊያስተምር ወይ ሊያዝናና ነው። እናንተ እኮ ህዝቡን እያስተማራችሁት ወይም እያዝናናችሁ ሳይሆን እያሸማቀቃችሁት እኮ ነው። እያሸማቀቃችሁት ማለት ነው። ጭራሽ ሰክራችሁ ሚዲያ ላይ ሰክራሽ የሚመክሩሽን በቃ ከዚህ ስህተትሽን ተማሪ በቃ በጥሩ ቪዲዮ እየሰራሽ ተመለሽ ብለው የሚያከብሩሽ የሚያደንቁሽ ኦዲየንሶችሽ ስለ ምክራችሁ በጣም አመሰግናለሁ። አሁን ራሴን ታርሜ እመጣላችኋለሁ። እንደዚህ ሰክረሽ ማለት ነው። እንደዚህ ጠምሰኝ ንቀት መሆኑ ነው ታዲያ። የቢራው ጠርሙሱና ወይ ደግሞ ያረቄው እንትን ይሄ ምንድነው መለኪያ ይዘሽው ያልመጣሽው ማለት ነው። ተሳስሯል እኮ ቤተሰብ። ፊቷ ራሱ እኮ ተቀይሯል። እቺ ልጅ በጣም ቆንጅዬ ናት፣ ታምራለች እውነት ለመናገር ማለት ነው። ቆንጅዬ ናት። ነገር ግን በዚህ ቪዲዮ ላይ አይታችኋታል።
መልኳ ራሱ እኮ ተቀይሯል። መልኳ ማለት ነው። እኔ እውነቴን ነው የምላችሁ መጠጥ ብቻ ይቺ ልጅ ትጠጣለች ብዬ አላስብም። ፊቷ ራሱ የሆነ ነገር እንትን ይላል ማለት ነው። ኧረ እባካችሁ ተው። በሴቶች ሲሆን በሴት ሲሆን ደግሞ በጣም ነው የሚደብረው ማለት ነው። እንደዚህ ተዝረክርቃችሁ በሌላው ቪዲዮችሁ እየደበረን ደግሞ እንደዚህ ሰክራችሁ አረቄ ጠጥታችሁ የሆነ ነገር ጠጥታችሁ መቼም ይሄ የፈረደበት በአሁን ሰዓት ራሱ የምንወዳቸውን ጭፈራ ቤት ነው የምናያቸው፣ የምናወዳቸው፣ የምናከብራቸው ራሱ በእነሱ ቪዲዮ የምንሰራ ራሱ አንዳንዶቻቸው ጭፈራ ቤት ነው እየተገኙ ያሉ። የሆነ እውቅና ሲመጣ ገንዘብ ሲመጣ ፌመስ ሲሆኑ በቃ እነሱ ጫፍ ደረሱ ማለት ነው። በቃ እውቅና አገኙ ማለት በቃ እነሱ ጭፈራ ቤት እስከ መግባት ድረስ ነው የሚመስላቸው ማለት ነው። ነገር ግን ጭፈራ ቤት መግባት ትርፉ ይሄ ነው። በቃ ትርፉ ይሄ ነው። ሱሰኛ ሆናችሁ በሶስት ተጠምዳችሁ ትቀራላችሁ ማለት ነው። እናም በጣም ነው እውነት የገረመኝ። እኔ ቲክቶክ ላይ ከ2 ቀን ነው ከ3 ቀን በፊት ነው ይሄን ቪዲዮ ያገኘሁት ማለት ነው። እና ገረመኝ። የሱ ተገርሜ ሳልጨርስ ደግሞ ፌስቡክ ግብት ስል የፊዮና ፎቶ እየተዟዟረ ይገኛል ማለት ነው። የፊዮና እንግዲህ እኛ አረብ ሀገር ላይ ነው ይሄ ነገር የምናውቀው ማለት ነው። ብዙ የአረብ ሀገር ማዳሞች ይሄ ነገር ያጨሱታል። ድሮ ሺሻ ነበር ይሄ በገመድ ሲሉ ሲስቡ የሚውሉት ማለት ነው። እሱ ከበዳቸውና እንግዲህ ከብዷቸው ነው መሰለኝ ይሄ ቬቭ በሚለው ተቀይሯል ማለት ነው። ተቀይሯል። ቻርጅ ያደርጋሉ፣ ያጨሳሉ። አሁን ከአረብ ሀገሩም አልፎ ሀገራቸውን ኢትዮጵያም ገብቷል ማለት ነው። ገብቷል። እንግዲህ እንደምታዩት ጭኗ ላይ ነው። ጭኗ እንግዲህ ይሄ ልብስ ሾርት ሚኒ ነው የለበሰችው ማለት ነው። በሚኒ ጫፉ ላይ ነው ቬቡ የሚታየው ማለት ነው። ይታያል፣ ጫፉ ይታያል። በደንብ እዚህ ጋር ካልታያችሁ ነው እንጂ እኔ በደንብ ዙም አድርጌ አይቼዋለሁ። እናንተ ሺሻ እስከ ማጨስ ድረስ ገና በ20ዎቹ ቤት ነው ያሉት እነዚህ ልጆች ማለት ነው። ገና በ20ዎቹ እድሜ ላይ ነው ያሉት ማለት ነው። አሁን በእናንተ ላይ ምንድን ነው የሚማረው ወጣቱ ማለት ነው? ጋድ ወጣችሁ እንደዚህ ስታጨሱ አልታያችሁም እንጂ የጉድሽ ጭንሽ ላይ ያስቀምጠሽው እንትኑ ቬቡ ማለት ነው። ታዋቂ መሆናችሁን እያወቃችሁ ያለ ካሜራ ህዝቡ እንደማይንቀሳቀስ እያወቃችሁ ለምንድን ነው ይሄ ውርደታችሁና ቅሌታችሁ ይዛችሁ አደባባይ የምትወጡት ማለት ነው? እኔ እነሱ ሲሆን በቃ እሺ፣ እነሱስ በሀገራቸው ላይ ህግም የሌለበት ሀገር ላይ ነው እንደፈለጉ ይጨማለቁ። ነገር ግን አረብ ሀገር የምትገኙ እህቶቼ ምን ነክቷችሁ ነው እናንተ? ሴትኛው ጋንጃና ሉባንጃ ቀላቅላችሁ ብታጭሱ ነው? ቀምሼዋለሁ፣ ይጥማል። በማዳሜ አጭሳ ባስቀመጠችበት እንትን ብዬዋለሁ። ምንድነው ቀምሼዋለሁ ነው አይደለም፣ ጀርቤዋለሁ በአማርኛ። ኧረ ምንድነው ሞክሬዋለሁ። አሪፍ ነው። ደህና ነሽ? እንዴት ነሽ? እንደዚህ አይነት ኮመንት የጻፋችሁ ደህና ናችሁ? አእምሯችሁ ይሰራል? ፒስ ነው። ማን ነው? ጉድ እኮ ነው። አንዳንዶቻችሁ እንደ ኖርማል ማለት አንዳንዶቹ ኖርማል የሚያጭሱ አሉ። ኖርማል ምንም ችግር የሌለበት ማለት ነው። ያ ማለት እኔ ሱስን እያበረታታው አይደለም። ሱስ ምንም ችግር የለበትም ማለት አይደለም። እንደው አላህዬ ከሱስ ነገር ያውጣችሁ። አልሐምዱሊላህ በእንደዚህ አይነት ውስጥ ተዘፍቃችሁ ያላችሁ ማለት ነው። ነገር ግን እዚህ ውስጥ የተለያዩ ነገሮች ይገባበታል። የተለያዩ ነገሮች ማለት ነው። በተለይ አደንዛዥ እጽዎች አሉበት ማለት ነው። እሷ አጭሳበት ባስቀመጠችበት ቦታ ልታጸጂ ገብተሽ አገኘሁ ብለሽ ጀርበሽው ከሆነ ሞክረሽው ነገር ከሆነ ጉድሽሽ ነው የሚፈላው። 1 2 3 4 ከሞከርሽው ያ የአደንዛዡ እጽ ሰውነትሽ በደምሽ ነው የሚቀመጠው ማለት ነው። በደምሽ ውስጥ እንደ ቫይረስ ማለት ነው። አንድ ቀን ግን የሆነ ችግር ኖሮብሽ የሆነ ስህተት ኖሮብሽ ግን እንደ ድንገት እንኳ በሆነ ምክንያት ተይዘሽ ከሆነ እናቴ በአሁን ሰዓት እውነቴን ነው አረብ ሀገር ላይ የምትገኙ እህቶቼ ተጠንቀቁ፣ ጥንቃቄ አድርጉ። እንኳን አይደለ እኛ በየትኛውም አረብ ሀገር እኛ ኢትዮጵያውያን ስማችን ስኳር ነው። እውነቴን ነው የምላችሁ፣ አይወዱንም። ጥንቃቄ አድርጉ። እንደዚህ ኖርማል መስላችሁ ስትስቡ አንዴም አይደለም 2 3 ደጋግማችሁ ስትስቡት ኖርማል መስሏችሁ ግን ሌላ ነገር እንዳለ በአብዛኛው ኖርማል ከሚያጭሱ ይልቅ የተቀላቀለበት የሚያጭሱ ነው የሚበልጡት ማለት ነው። ስለዚህ ስለ እንደዚህ አይነት የሚያስተምሩ ቻናሎች ሪሰርች እያደረጋችሁ ገብታችሁ ለማየት ሞክሩ፣ ለመማር ሞክሩ። እውነት እናንተ ኖርማል ሺሻ መስሏችሁ ስትስቡ ጉዳችሁ እንዳይፈላ። እኔ ከመያዙም በላይ እናንተ በሱስ ተጠምዳችሁ እንዳትቀሩ ነው የምፈራው ማለት ነው። በሱስ ተጠምዳችሁ ያማ መያዙማ ቀድር ነው።
ቀድርሽ ሆኖ የተያሽቀን በፖሊስ የተያሽቀን ማሰላም አገርሽን አትገቢ። ምክንያቱም ውስጥሽ ላይ ሌላ ነገር አለ። ተመርምረሽ ነው የሚታወቅብሽ ማለት ነው። እና እንደዚህ አይነት የሚያስተምሩ ነገሮችን ትኩረት ሰጥታችሁ ሪሰርች አድርጋችሁ ለመማር ሞክሩ። ያገኛችሁት ነገር ብቻ ባፋችሁ እየከተታችሁ አትሞክሩ። እኔ ይጥማል ስትሉ በጣም ነው የገረመኝ ማለት ነው። በጣም ኖርማሊ ይሄ የሚያጭሱ ምንድነው ቱፋ ምናምን የሚሉት ነገር አለ። እሱ መስሏችሁ ነው እናንተ ማለት ነው። ምናልባት እሱ የሚያጨሱ ሰዎች ምናምን ገጥሟችሁ ሊሆን ይችላል። ነገር ግን አይደለም። ሪሰርች እያደረጋችሁ ተማሩ። ድንቁርናን ዝም ብሎ ይሄ ያገኛችሁት የሆነ ያልሆነ ነገርን ስናይ በሶሻል ሚዲያ ላይ ጊዜያችንን እንጨርሳለን ማለት ነው። የሚያስተምር ነገር ግን ትኩረት አንሰጥም። ነገር ግን ይሄ ስለዚህ ጉዳይ ምናልባት የምትሞክሩ ካላችሁ ስለዚህ ጉዳይ ገብታችሁ ሪሰርች አድርጋችሁ ለመማር ለማወቅ ሞክሩ። ሳታቁ ሱስ ውስጥ እንዳትጠመዱ ነው የምላችሁ ማለት ነው። የሆነ በጣም ነው ያዘንኩት፣ በጣም ነው የገረመኝ ቤተሰቦቼ ማለት ነው። በአብዛኛው ተመልካች ቀምሼዋለሁ ይጥማል የሚል ብቻ ነው። ለማንኛውም ሰላማችሁ አላህ